ክላሽ ሳይዙ የዘመቱ ወታደሮች እድሜያቸውን የጨረሱ በግፍ ነው። ሴት በመድፈር ገንዘብ በመዝረፍ ሰው በመግደል ቤት በማቃጠል ህብረተሰቡን ያንገሸገሹ ሌቦች ናቸው። ስም የሚካኤል ስም የድንግል ማርያም ስም የጊዮርጊስ ስም አንድ ላይ ቢጨፈለቅ ይህን ስም መናፍቅ ማለት ግማሹን ተላጭቶ ግማሹን ያጎፈረ ማለት ነው። መንግስተ ሰማያት ከገባን በኋላ መጽሐፍ ቅዱስ አያስፈልግም። ወደዛ እስከምንደርስ ድረስ ነው። መጽሐፍ ቅዱስ የመንግስተ ሰማያት ካርታ ነው። ምክንያቱም ጣሞት ጣፋጭ ቃልህ ሽሮታልና። ምክንያቱም ክርስቶስ እስከ ዓለም ፍጻሜ ከእናንተ ጋር ነው ማለት ከጴጥሮስ ከጳውሎስ ጋር ብቻ ማለት አይደለም። ከኛም ጋራ እዚህ ያሉ ካህናት ራሳቸው የጴጥሮስ የጳውሎስ የሐዋርያት ወራሾች ስለሆኑ ማለት ነው። በጣም ይቅርታ ይደረግልኝ እንዳይጠጥር እየሰጋን ነው የምናስተምራችሁ። እግዚአብሔር በሚያውቀው ክፍል ለተማሪዎቻችን የምንነግረውና አሁን እናንተ አደባባይ ወጥተን ለእናንተ እየነገርናችሁ ያለ ነው። መጽሐፍ ቅዱስ ሐዲስ ኪዳን ልበል። ሐዲስ ኪዳን በሉ እስኪ ምን አልኳችሁ? ሐዲስ ኪዳን መጽሐፍ ቅዱስ ውስጥ ያለው የሐዲስ ኪዳኑ ክፍል 27 ነው። እንደ 66ቱ ዓለም ተስማመችበታል የሚለውን ማለት ነው። ከማቴዎስ ወንጌል እስከ ዮሐንስ ራእይ ድረስ ከማን ወንጌል እስከ ማን ድረስ? እስከ ዮሐንስ ራእይ ድረስ 27 መጻሕፍት ናቸው። እነዚህ 27 መጻሕፍት 8 ሰዎች ናቸው የጻፏቸው። ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ስንት አልኩኝ? ስንት ናቸው? ጴጥሮስ አቤት ጴጥሮስ ብያለሁ። ያዕቆብ፣ ይሁዳ፣ ሌላኛው ማን ነው? ጳውሎስ። እንዲያራራ ዋናው በጣም ይቅርታ ቅዱስ ጳውሎስ በእውነት የማይረሳ ዋናው መክብቡ። እንደገና ለቁጥር እንደገና ማቴዎስ አንድ በሉ ጮክ ብላችሁ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ፣ ቅዱስ ጳውሎስ፣ ጴጥሮስ፣ ያዕቆብ፣ ይሁዳ 8። እነዚህ 8 ሰዎች የጻፏቸው መጻሕፍት ናቸው። ከዚህ ውስጥ 2ቱን ሉቃስ 14ቱን ቅዱስ ጳውሎስ ስንት ሆነ? ይሄን ማረገው እኔ ዝም ብዬ ቆጥሬ ማለፍ ጠፍቶኝ አይደለም። ዝም ካልናችሁ ልባችሁ ሄዶ ቤት ቡና ያፈላል። ወጥረን ካልያዝናችሁ እየሰማችሁ ነው። ማቴዎስ 1፣ ማርቆስ 1፣ ሉቃስ 2፣ ዮሐንስ 5 አቤት ጳውሎስ ቅዱስ ጳውሎስ 14 ስንት 23 ጴጥሮስ 2 ያዕቆብ 1 ይሁዳ 1 ጠቅላላ ስንት ሆነ? 27 በመመናን ይሄ መድኃኒታችን የታዘዘበት የቤታችን ካርታ መድኃኒታችን የታዘዘበት የመድኃኒት ወረቀታችን የቤታችን ካርታ ያለበት ኮምፓሳችን ሁሉም መጽሐፍ ቅዱስ የመንግስተ ሰማያት ካርታ ነው። ምክንያቱም መንግስተ ሰማያት ከገባን በኋላ መጽሐፍ ቅዱስ አያስፈልግም። ወደዛ እስከምንደርስ ድረስ ነው። መቼም ጂፒኤስ ተጠቀማላችሁ አይደለም? ምን እስከምታደርጉ ጂፒኤስ የሚያገለግለው ቦታው እስከምትደርሱ ነው አይደለም? ከደረሳችሁ በኋላ ምን ታደርጉላላችሁ? ኦፍ ታደርጉታላችሁ። እኛም ክርስቶስን ካገኘን በኋላ መጽሐፍ ቅዱስ ኦፍ እናደርገዋለን። ከወረቀት ጋር ጉዳይ የለም። ባለቤቱን ዋናውን አግኝተነዋል። እንደውም ሄኖክ የሚለው ምንድነው? የሰው ልጅ እንደውም እግዚአብሔር ጋር ለመኖር ተፈጥሮ እስመ የተፈጥረ ሰብ ለዚህ ከመዝ ከማያጽኑ ሃይማኖቱን በበረቅ ወበቀለም የሰው ልጅ ሃይማኖቱን በወረቀት እየጻፈ በክርታስ እየከረተሰ ሊኖር አልተፈጠረም። ራሱ መጽሐፍ ነበረ፣ ግን ራሱን አዋርዶ እምነቱን ከወረቀት ራሱ የሚፈልግ ለክደት የተጋለጠ የዲያብሎስ መጫወቻ ሆነ ብሏል ሄኖክ። እና እንግዲህ ቅድም እንዳልኳችሁ የሐዲስ ኪዳን መጽሐፍ ስንት ናቸው አልኳችሁ? 27። አሁን እነዚህ 27ቱን መጻሕፍት ምእመናን 8 ሰዎች ናቸው የጻፉት። 8 ሰዎች የጻፉት እንጂ በቦታ በጊዜ በቋንቋ ተለያይተው ነው የጻፉት። ልብ አድርጉ። በቦታ በተለያየ ሀገር ነው የጻፉት። በቋንቋ በተለያየ ቋንቋ ነው የጻፉት። በጊዜ በተለያየ ዘመን ነው የጻፉት። ነገር ግን በተለያየ ቦታ በተለያየ ዘመን በተለያየ ቋንቋ ቢጽፉትም አጻፊው አንድ መንፈስ ቅዱስ ስለሆነ 27ቱ ሁሉ መጻሕፍት 8ቱ ጸሐፍት የጻፏቸው 27ቱ ሁሉ መጻሕፍት ስለማን ነው የሚናገሩት? ስለ ኢየሱስ ክርስቶስ ነው። ይሄን ለማለት የፈለኩት ለምንድን ነው? ከ27ቱ አንዱን ብቻ አንጠልጥለን ማመን መካድ አንችልም። አሁን ብዙን ጊዜ የመናፍቃን ችግራቸው ምንድነው?
ሮሜ 8:34ን ነጥቀው ሄዱ። ልክ አንዳንድ ድመት አለ ስጋ አስቀምጠ ዞር ስትሉ ነጥቆልም ይላል። ልክ እንደዛ አይነት የጥቅስ ስጋ ነጥቀው የሚጣፉ የድመት መናፍቃናል። ልላቸው የፈለኩት ምንድነው? አንዱ መጽሐፍ ላይ ስታገኙ ቆይ እስቲ ቅዱስ ጳውሎስ በዚህ ጉዳይ ይሄን ተናገረ እንዴ? ማቴዎስስ ምን ብሎ ይሆን? ሉቃስስ ምን ብሎ ይሆን? ማርቆስስ ምን ብሎ ይሆን? ዮሐንስ ለምሳሌ አንድ ነገር ልንገራችሁ። በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ኢየሱስ ክርስቶስ እንዲህ ብሎ ተናገረ። ወእንዘ ታጠምቅወሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ። በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው። በማን ስም አጥምቋቸዋል? በአብ በሉ በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው። ስለዚህ ዛሬ ቤተክርስቲያን መጥቶ የ40 የ80 ቀን ህፃናት መጥተው ከዛም በላይ ትልልቅ ሰዎች መጥተው ሲጠመቁ ክርስትና ሲነሱ በማን ስም ነው የምናጠምቃቸው? በአብ በወልድ በመንፈስ ቅዱስ ወይ ስንጠቀልለው በስላሴ ስም ነው የምናጠምቃቸው። በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው ብሎ ያዘዘው ራሱ ኢየሱስ ክርስቶስ ነው። ምእመናን ማን ያዘዘው? ከአብ ከወልድ አብ ወልድ መንፈስ ቅዱስ ከሶስቱ አንዱ ወልድ ማለት ነው። በእኔ በአባቴና በመንፈስ ቅዱስ ስም አጥምቁ እስከ ዓለም ፍጻሜ እኔ ከናንተ ጋር ነኝ ብሎ የዛሬ 2000 ዓመት ተናግሯል። ዛሬ መምህር ገብረ ማርያምና መምህር ወልደ ማርያም ሲያጠምቁ የዛሬ 2000 ዓመት የነበረውን የክርስቶስን ቃል እየፈጸሙ ነው። ምክንያቱም ክርስቶስ እስከ ዓለም ፍጻሜ ከናንተ ጋር ነኝ ማለት ከጴጥሮስ ከጳውሎስ ጋር ብቻ ማለት አይደለም፣ ከኛም ጋር እዚህ ያሉ ካህናት ራሳቸው የጴጥሮስ የጳውሎስ የሐዋርያት ወራሾች ስለሆኑ ማለት ነው። ስለዚህ ኢየሱስ ክርስቶስ አሁን በማን ስም አጥምቋቸው አለ? በአብ በወልድ በመንፈስ ቅዱስ አጥምቋቸው አለ። ስለዚህ በዚህ ምንባብ መሰረት ሰው መጠመቅ ያለበት በማን ስም ነው? በአብ በወልድ በመንፈስ ቅዱስ ስም ነው አይደለም? ማን ያዘዘው ብያቸዋለሁ? ራሱ ኢየሱስ ክርስቶስ። የጻፈው ማን ነው? ማቴዎስ። በምዕራፍ ስንት? በምዕራፍ 28 ቁጥር 19 ላይ ይሄን ትምህርት ሲሰጥ እዛው ካጠገቡ የነበረው በጆሮው የሰማ በዓይኑ ያየ በእጁ የዳሰሰ ፊት ለፊት ተቀምጦ የሰማው በጎችን ጠብቅ፣ ግልገሎችን ጠብቅ፣ ጠቦቶችን ጠብቅ ተብሎ ሹመት የሰጠው የመንግስተ ሰማያት ቁልፍ የተሰጠው በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድር የፈታው በሰማይ የተፈታ ይሆናል ተብሎ ምስጢር የተሰጠው ሹመት ስልጣን የተሰጠው ቅዱስ ጴጥሮስ እዛው ቦታ ላይ ነበር። ማን ሲያስተምር? ክርስቶስ። ምን ብሎ ሲያስተምር? በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው ሲል እንደገና ራሱ ቅዱስ ጴጥሮስ ይሄን ትምህርት የሰማው የጌታውን ትምህርት የሰማው ቅዱስ ጴጥሮስ ኢየሱስ ክርስቶስ ሙቶ ተነስቶ ካረገ መንፈስ ቅዱስን ከላከላቸው በኋላ በመንፈስ ቅዱስ ተቃኝተው ተለውጠው ተቀይረው ቋንቋ ተገልጦላቸው ምስጢር ተገልጦላቸው ያረጀ አይምሯቸው ታድሶ ፈሪ ልቦናቸው ጀግኖ ተቀይረው ተለውጠው ሲያስተምሩ በኢየሱስ ንስሐ እየገባችሁ በኢየሱስ ክርስቶስም ተጠመቋል። ደህና ዋላችሁ። በማን ስም ተጠመቁ አለ? ማን ያለው? ማን ያለው? ጴጥሮስ። ቅድም ግን ክርስቶስ ያስተማረ ምን ብሎ ነው? በማን ስም አጥምቋቸው አለ? ስለዚህ በማን ስም እንደ ክርስቶስ ትምህርት በማን ስም መጠመቅ አለብን? በአብ በወልድ በመንፈስ ቅዱስ መጠመቅ አለብን ማለት ነው። በማቴዎስ ወንጌል ላይ ከ27ቱ መጻሕፍት አንዱ የማን ወንጌል ነው? የማቴዎስ ወንጌል ነው። ልብ አድርጉ። ሌላው ቅዱስ ጴጥሮስ ደግሞ እንደገና ንስሐ እየገባችሁ በኢየሱስ ክርስቶስም ተጠመቁ አለ። ይሄ ትምህርት የተለያየ ነው አይደለም? ሐቁን ነገር ግድ የላችሁም፣ አይዟችሁ ላብራራው ስለሆነ ነው በሉ። አልተለያየም። ልድገመው ጥያቄውን። ክርስቶስ በማን ስም አጥምቁ አለ? ቅዱስ ጴጥሮስ በማን ስም ተጠመቁ አለ? ስለዚህ የጴጥሮስ ነው የክርስቶስን ትምህርት ነው መያዝ ያለብን። አቤት ሁለቱም የት ነው ያለው? መጽሐፍ ቅዱስ ውስጥ ሁለቱም የት ነው ያለው? ቅድም ስንት መጽሐፍ ቆጠርን? ከ27ቱ አንዱ ማቴዎስ በማን ስም አጥምቁ አለ ክርስቶስ? በአብ በወልድ በመንፈስ ቅዱስ ስም። ሌላ ሉቃስ ስንት መጽሐፍ ጽፏል ብያቸዋለሁ?
ሁለት ብያችሁ አንዱ ወንጌል ነው አንዱ የሐዋርያት ሥራ ነው። አሁን የጴጥሮስን የጠቀስኩላችሁ ከሐዋርያት ሥራ ምዕራፍ 2 ቁጥር 37 ላይ ነው። አሁን ይሄ እርቅ የሚባል አለ። ምእመናን ሰው ሲጣላ የሚያስታርቅ ሰው አለ አይደል? ዛሬ እንኳን የሚያስታርቅ የለም ታውቁታላችሁ። ላስታርቅ ሄዶ ሰውየው እንኳን መጥፎ ነው ግን አብራችሁ ብትኖር እኮ ጥሩ ነው አላሉ ሽማግሌው። ከሰውየው ቂም አለው አሉ። ባልና ሚስት ሊያስታርቅ ሄዶ እኮ ነው። ሰውየው አውሬ ነው እንዴት እሱ ጋር እንደኖር ሻላቅም ግን እስቲ አብራችሁ ኑሩ። አሁን የሰው የሳት ለኩሶ አንድ ዶነ የመጣው የዛሬ ሽማግሌ አስታርቅ ብል ነገር አጣሞ ይመጣል ይላሉ አባቶቻችን። መጻሕፍትም እንደሰው ይጣላሉ እያልኳቸው ነው። እኔ ልክ አበበና ከበደ ተጣልተው በቦክስ ጥርስ እንደሚራገፉት ሁሉ መጻሕፍት ደግሞ እርስ በርሳቸው ይደባደባሉ። አስታራቂያቸው ማን ነው ሲባል ሊቃውንት ናቸው፣ መምህራን ናቸው። እየሰማችሁ ነው? መምህራን ናቸው። የመጻሕፍት አስታራቂ ሽማግሌዎቻቸው ሊቃውንት ናቸው። በቤተ ክርስቲያናችን እንደው አሁን እዚህ ላይ እንደው የኛን ክፍል የምንማረውን የምናስተምረው አምጥተን ብንደፋባችሁ እንደው አጨብጫቢ ሆናችሁ እንጂ አዋቂ ሆናችሁ ስለማትሄዱ ነው እንጂ ብዙ ጉድ ነበር ብዙ ምስጢር ነበር። ነባጭሩ ግን መጻሕፍት አሁን የቅድሙ የሁለቱ ቃላት ተጣልቷል አልተጣሉም? ሰምታችሁኛል? ተጣልቷል አልተጣሉም? አንደኛው ምን አለ? ባለቤቱ ምን አለ? እሺ ጴጥሮስ ምን አለ? ስለዚህ አሁን ሁለቱም ውሸት ነው እንዳንል ሁለቱም የት ነው ያለው? መጽሐፍ ቅዱስ ከዮሐንስ ከኦሪት ዘፍጥረት እስከ ዮሐንስ ራእይ ድረስ እውነት ነው ሐሰት? ልክ ነው አይደለም? የማን ቃል ነው? የእግዚአብሔር ቃል። ስህተት አለበት? ውሸት አለበት? አንዱን ጥለን አንዱን አንጠልጥለን አንዱን ሰርዘን አንዱን ደልዘን መሄድ እንችላለን? አንችልም። ስለዚህ ያለው አማራጭ ምንድነው? ሁለቱን የተጣሉ የሚመስሉ ቃላት ምን ማድረግ ነው? ማስታረቅ ነው። ክርስቶስ ለሐዋርያት ሲያስተምር የሞትኩኝ የተሰቀልኩኝ እኔ ነኝ፣ በእኔ ብቻ ስም አጥምቁ አላለም። አባቴ ያለ የባህሪ አባቴ እኔ ያለው መንፈስ ቅዱስ አለ። ስለዚህ ማንም ሰው መንግስተ ሰማያት የሚገባው ልጅነት የሚያገኘው በማን ስም ሲጠመቅ ነው? በአብ በወልድ በመንፈስ ቅዱስም ሲጠመቅ። ታዲያ ደቀ መዝሙሩ ባሪያው ታዛዡ ተላላኪው ቅዱስ ጴጥሮስ እዛው ቁጭ ብሎ ሰምቶ ተምሮ ትምህርቱን ማፍረሱ ነው ወይ ቢባል አይደለም። ልብ አድርጉ። አሁን ካብ ከወልድ ከመንፈስ ቅዱስ ሰው የሆነው ማን ነው? ሰው የሆነው ማን ነው? ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ያለን አብ ነው መንፈስ ቅዱስ? ንገሩኝ። አብ ነው ወልድ? በዮርዳኖስ የተጠመቀው እጅጉን የተቸነከረው ምራቅ የተተፋበት ሙቶ የተነሳው ያረገው ዛሬ በአብ ቀኝ ያለው በኋላ ለፍርድ የሚመጣው ወልድ ይመጣል። አሁን እነዚህ ቅዱስ ጴጥሮስ እያስተማራቸው ያሉ ሰዎች እግዚአብሔር መኖሩን የሚያውቁ ናቸው። እግዚአብሔር ዓለምን ፈጠረ፣ እግዚአብሔር ሰማይና ምድርን ፈጠረ ብለው የሚያምኑ ሰዎች ናቸው። አሁን ለእነዚህ ሰዎች አዲሱ ትምህርት ምንድን ነው? ኢየሱስ ክርስቶስ ሰው ሆኗል፣ ስጋ ለብሷል፣ ቃል ስጋ ሆኗል። በመጀመሪያ ቃል ነበረ፣ ቃል በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ሁሉ በሱ ሆነ፣ ያለሱ የሆነ ምንም ምን የለም ተብሎ የተነገረለት ሰማያዊ ቀዳማዊ አልፋና ኦሜጋ ርዕስ ወማይለቅ ፊተኛና ኋለኛው ሰማይ ዙፋኑ ምድር የእግሩ መረገጫ የሆነችለት እግዚአብሔር ወልድ አሁን ሰው ሆኖ ስጋ ለብሶ ሙቶ ተሰቅሎ አድኗቸዋል። ስለዚህ በኢየሱስ ክርስቶስም ተጠመቁ ማለት ምንድነው? ስሙ ሕይወት መድኃኒት እንደሆነ አውቃችሁ ማለት ነው። ደህና ዋላችሁ? እየሰማችሁ ነው? አሁን ቅዱስ ጴጥሮስ በማን ስም ተጠመቁ አለ? ኢየሱስ ክርስቶስ ስሙ ምንድነው ብያችኋለሁ? ሕይወት ነው። ከስሙ ወጸገወ ስመ ዘአቢ ስም ሰጠው ይላል። የገብርኤል ስም፣ የሚካኤል ስም፣ የድንግል ማርያም ስም፣ የጊዮርጊስ ስም አንድ ላይ ቢጨፈለቅ ይህን ስም አይተካም። ይሄ ስም ዘላለማዊ ስም ነው። ስም ፈዋይ ስም ነው። ይሄ ስም የኛ ስም ታውቁታላችሁ። ከጊዜ ብዛት እየከሸፈ የሆነ ጊዜ ሀብታሙ የተባለ ሰው እኮ የኔ ቢጤ ሊሆን ይችላል። መድኃኒት የተባለ ሴትዮ ለራሷ በበሽታ የምትማቀቅ ልትሆን ትችላለች። ወይዘሮ ፀሐይ ተብለው ሴትዮዋ ጥቁር ሊሆኑ ይችላሉ። ብርሃኑ ተብሎ አይነ ስውር ሊቀ ብርሃናት ብለውት አንድ አይነ ስውር ነው ሰውየውና ሊቀ ብርሃናት አሉ። የብርሃናት አለቃ ማለት እኮ ነው። ሰውየው አይነ ስውር ነው አሉ። እንዴ ኧረ እባክህ አውራ ሄዱ። በጥባጩን መላከ ሰላም አሉት አሉ። እንዴ ኧረ የለም መላከ ሰላም አይባልም፣ መላከ ጸብም አይባልም፣ ያጣላል።
መላከ ሰላም መጥቶና አሁን የክርስቶስ ስም ምትክ አልባ ነው። እየሰማችሁ ነው ምእመናን? ይሄ ስም ውድ ስም ነው፣ ሕያው ስም ነው። ከሰማይ በታች እንድንድንበት የተሰጠ ሌላ ስም አለ? በደንብ ንገሩኝ። አለ? የለም፣ በፍጹም የለም። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ይሄን ስም በምንም ተክተው አታውቅም። ይሄ ስም የአዲስ ኪዳን ስም ነው፣ የድህነት ስም ነው፣ የስጋዌ ስም ነው። መቼ ተሰጠ? ቃል ስጋ ሲሆን ከእመቤታችን ሲዋድ እመቤታችን እንደ ቃል ይደረግልኝ ስትል ጸነሰች ነው የምንለው አይደል? ስትጸንስ ቃል በማን ማህፀን አደረ? በድንግል ማርያም ማህፀን አደረ። ከስጋዋ ስጋ ነሳና ተጸነሰ። መድኃኒታችን ያን ጊዜ ተጸነሰ ማለት ሲወለድ ልክ እመቤታችን ስትወልድ እናንተ ለልጆቻችሁ ስም እንደምታወጡት ምን የሚል ስም ወጣለት? ኢየሱስ የሚል ስም ወጣለት። ክርስቶስ የሚል ስም ወጣለት። ይሄ ስም አዲስ ስም ነው። ከስጋ ጋር የተዋሃደ ሰው የሆነ የተራበ፣ የተጠማ፣ የተቸነከረ፣ የተሰቀለ፣ የተገነዘ፣ የተቀበረ፣ የተነሳ፣ ያረገ፣ መልሶ የሚመጣ በስሙ የኃጢአት ስርየት የተሰበከበት ስሙ ዳቦ ነው ይበላል፣ ስሙ ውሃ ነው ይጠጣል፣ ስሙ ልብስ ነው ይለበሳል፣ ስሙ ብርሃን ነው ጨለማ ይገፋል፣ ሕይወት ነው ሞትን ይሽራል፣ ትንሣኤ ነው መቃብርን ባዶ ያስቀራል። ስለዚህ ቅዱስ ጴጥሮስ ምን አለ? በኢየሱስ ክርስቶስ ስም ምን አሉ? ስሙ ምን እንደሆነ አምናችሁ ማለት ነው። አቤት መድኃኒትና ሕይወት እንደሆነ አምናችሁ። ስለዚህ ዋናው መጠመቅ ያለብን በማን ስም ነው? ማን እንዳስተማረን? ቅዱስ ጴጥሮስ በክርስቶስም ተጠመቁ ሲል ያንን ማፍረሱ ነው አይደለም፣ የበለጠ አጸን ነው። ይሄን እንደው ወደፊት ደግመን ስናስረዳቸው ይገባቸው ብለን ተስፋ እናድርግ። አሁንም ገብቷቸው በፊታቸው ያስታውቃው ነው ለምናገር። ደህና መሻቸው። እንግዲህ ቅድም እንደተባለው አሁን ሮሜ 8:34 ላይ ሁሉ ጊዜ የሚጠቀጥ ስለኛ የሚማልደው የሚል እንደው በጣም ከመስማታችን የተነሳ ወጥ እጅ ሲነካው ምን አለ ነው የሚባለው? ይሄ ጥቅሱ በጣም ከመደጋገሙ ጆሮ አለ። እንደው ጆሮ አለ የሚባለው የሆነ ወሬ ሲደጋገም እኮ ጆሮ አለ መባል አለበት አይደለም? እንደ መንገድም ሲበዛ ግርግር አለ መባል አለበት። ሁሉም እኮ አለው። አሁን በጣም ተደጋግሞ ተጠቀሰ። ቅዱስ ጳውሎስ ይሄን ማለቱ ምን ማለት ወደ ኋላ እኮ መጽሐፍ ቅዱስ ይላል። እንደው መጽሐፍ ቅዱስ ያሰውልን ክላሽ ሳይዙ የዘመቱ ወታደሮች እሺ አንው ከቁጥር 31 ጀምራን በውስጥ ህሊና ያያነው በውስጥ ደህና መሻችሁ፣ አይዟችሁ ልንጨርስ ነው። አጨብጭቦ አይባልም ለካ ጾም ገብቷል። ድምጻችሁን በደንብ አሰሙ እኛ ስናናገራችሁ። እሺ አዎ እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ለገዛ ልጁ ያራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አይሰጠንም? እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው። የሚያጸድቅ እግዚአብሔር ነው። የሚኮንን ማን ነው? እግዚአብሔር ራሱ ኢየሱስ ክርስቶስ ማለት። ስለዚህ ኢየሱስ ክርስቶስ የምንድንባቸውን ማስረጃ መንገዶች ነው። ቅድም ነግሬያቸዋለሁ። በልጁ ያመነ ስጋዬን የበላ ደሜን የጠጣ ያመነ የተጠመቀ በደቀ መዝሙር የስም ቀዝቃዛ ውሃ ያጠጣ ዋጋው በኋላ ደግሞ ራሱ ባለቤቱ ስመጣ ብሏል። እንደው በእውነቱ ሐዋርያ ያልተናገረው ነብይ መላክ ራሱ ባለቤቱ የተናገረው ምንድነው ያለን? በኋላ ስመጣ በዙፋን ተቀምጬ ይላል ባለቤቱ ከመይፈልጥ ኖላዊ አባጋ ማጣሊ በጎቹን ከፍየሎቹ ለይቶ ፍየሎች ከበጎቹ ለይቶ በየቦታቸው እንደሚያደርጋቸው እረኛው እኔም ጻርቃንን በቀኜ ኃጣንን በግራዬ አቆማቸዋለሁ ይልና ጻርቃንን እናንተ የአባቴ ቡሩካን ወደ ዘላለም ሕይወት ግቡ ይላቸው። ምን ስላደረጉ? የተራበ ጮክ ብሎ የተራበ የተጠማ የተራቆተ እንግዳ የታሰረ የታመመ ስለጠየቁ ምን እላቸዋለሁ አለ? ወደ ዘላለም ሕይወት ግቡ እላቸዋለሁ። ይሄንን ሲያደርግ ቆይ ለአባቴ ነግሬ አስገባቸዋለሁ ብሏል? ንገሩኝ። ለአባቴ ነግሬ አስገባቸዋለሁ ብሏል? አላለም። እንደገና በሉቃስ ወንጌል ምዕራፍ 23 ቁጥር 46 አካባቢ ስታነቡ
ኢየሱስ ክርስቶስ እንደዚህ ተሰቅሎ ሳለ መሃል ላይ ክርስቶስ በቀኝ አንድ ወንበዴ በግራ አንድ ወንበዴ ተሰቅለው ነበር። በግራ የተሰቀለውን ታውት ራሱ ነው የረሳ ነው እኛ ልናስታውሰው አንችልም። መከራ ያላስተማረው እንደባለገ ኑሮ እንደባለገ ሞተ። ስድ መደዴ ራሱን ያዋረደው ምን እናርገውኛ? እግዚአብሔር ራሱን ያዋረኛል እናከብረው አንችልም። በስተቀኝ የተሰቀለው ግን ምን አለ? አየ ታምራት ይደረግ። ጠላቶቹ ይሰድቡታል፣ እሱ ግን የሚያደርጉትን አያውቁምና ይቅር በላቸው ይላል። ጠላቶቹ ይሳደባሉ፣ ይጮሃሉ፣ እጁን ይቸነክራሉ፣ እግሩን ይቸነክራሉ፣ ውር ውር ይላሉ። መዶሻውን አንጣ ሚስማሩን አንጣ እየተባሉ የመከራ ማዕት ያወርዱበታል ክርስቶስ ላይ። ክርስቶስ ግን መልሶ ምን ይላል? አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። እነሱ መራራ ነገር ባፉ ይጨምራሉ፣ እሱ ደግሞ ከውስጥ ጣፋጭ ነገር አወጣ። እንደውም የግቢ ተማሪዎች ይኖራሉ ብዬ አስባለሁና አንዱ ባለቅኔ እንዲህ አለ ይወለጠ ብነ ጣዕመ መረራየከ መረራ ሐሞት ወአፍ ሐሞት ዘትበልኦ እስመ ለመሪር ሐሞት ጣዕመ ቃልከ አጥፎ አለ ባለቅኔው። የጥንት ቅኔ ነው። እንግዲህ ካህናቱ ይሰሙታል። ምእመናን ለእነሱም ትንሽ ጣል እናርግላቸው ብዬ ነው። ደህና ዋላችሁ። ምን ማለት መሰል ለእናንተ ልተርጉምላችሁ። ጌታ ሆይ አለ የወለጠ ብነ ጣዕመ መረራየከ አይሁድ ያበሉ ኮምጣጤ ያጠጡህ መራራ ሐሞት ያንተን ጣፋጭነት አልለወጠብንም። ምክንያቱም እነሱ ያጠጡህን መራራ ሐሞት ጣፋጭ ቃልህ ሽሮታልና። ልብ አድርጉ። እነሱ ከላይ ምን እያጠጡት ነው ብያቸዋለሁ። እሱ ግን አባቶ የሚያደርጉትን አያውቁምና የቱ ይጣፍጣል? ቃሉ አይጣፍጥም? አሁን ይሄ ቃል ከመራራ ሐሞት ከጠጣፍ የወጣ ነው። እኛ ሰው ቤት ግብዣ ሄደን በልተን ጠጥተን ስንወጣ ምን ደምሎ አሁን እኔን ወጥ ሰራው ብላ ነው። አሁን እኔን እንጀራ ጋገርኩ ብላ ነው። አሁን እኔን ጠላ ሰርግ ደም በል ጥርግ አድርጎ በልቶ ሲወጣ አሁን እኔን ሁሉ ሰው እንደው ከሚያተራምሱ ምን አለ ገንዘቡን በልቶ እኮ እየወጣ ለምን ገንዘብ ያወጣሉ? በል ቁርጡን በልቶ ጣጩን ገልብጦ እያገሳ ሙሽሮቹን እያማ ነው የሚወጣው። እንኳን ኮምጣጤ ጠጥተን ጠጅ ጠጥተን እኮ ምስጋና የለንም። ክፉዎች ነን። ባለቤቱ ግን ሐሞት ኮምጣጤ እየጋቱት እሱ ምን አለ? የሚያደርጉትን አያውቁምና እና ባለቅኔን ገልብጦ ምን አለ? ጌታ ሆይ የጠጣው ሐሞትና ኮምጣጤ ጣፋጭ ቃልን አላመረረብንም አለ። እና ቅድም እንደነገርኳችሁ እዛ ተሰቅሎ ሳለ ይሄ በስተቀኝ የተሰቀለው ወንበዴ አየ። የሚያየው ነገር የተገላቢጦሽ ነው። እነሱ ሁለቱ የተሰቀሉት አቅም አንሷቸው ነው። ማምለስ ስላልቻሉ ነው። እጅግራቸውን ተጠፍረው ህዝቡን አንገሽግሸው ክርስቶስ በ3 ዓመት ወደ ግብጽ ሲሰደድ እነሱ ሌቦች ነበሩ። ይገርማቸዋል። ከ33 ዓመት ሊሞት ሲመጣም እነሱ ሌቦች ናቸው። እድሜያቸውን የጨረሱ በግፍ ነው። ሴት በመድፈር ገንዘብ በመዝረፍ ሰው በመግደል ቤት በማቃጠል ህብረተሰቡን ያንገሸገሹ ሌቦች ናቸው። እና ይሄ በስተቀኝ የተሰቀለው ምን አለ? በጣም የሚገርም ወንበዴ ነው እውነቱን ለመናገር። እና እባክህ በመንግስት ስትመጣ ምን አለ? ኤራቅሊስ እሱ እዚህ ቁጭ ብሎ እውነት ጎኑ የተሰቀለውን ንጉስ የሚያሰኝ ነው ወይ ክርስቶስ? ራቆቱን ተሰቅሎ እጅግሩ ተቸንክሮ ምራቅ እየተጠፋበት ሐሞት ኮምጣጤ እየጠጣ የሸዋግል ተደፍቶበት ክርስቶስ የንጉስነት ምልክት አለው የለውም? አይን ሲበራ ግን እዚህ አንተ ስቁል ዲበጸ መስቀል ወአንተ ንቡር ዲበ ኪሩቤል አይኑ ጎኑ የተሰቀለውን ሳይሆን ሰማይ ያለውን ክርስቶስ አየ። ሐዋርያት አላስተማሩኝም፣ ነቢያትን አልሰማሁም። አላ ፀሐይ ቀጸበት ተኒ ፀሐይ ሲጨልም አየ፣ ታምራቱን አየ። ስለዚህ ወደው ምን አለ? አቤቱ በመንግስት ስትመጣ ምን አድርገኝ? እስኪ እንደው አስበን በሉ እስኪ። ማን ያስበን? በምኑ ሲመጣ? በመንግስቱ ሲመጣ። ወዳው ክርስቶስ የሰጠው መልስ አምላካዊ ዘላለማዊ ቁርጥ ያለ ውሳኔ ነው የሰጠው። እንደ በነገራችን ላይ የመጽሐፍ ቅዱስ ሊቃውንት ምን ይላሉ? በዓለም ላይ ቶሎ ፈጥኖ መልስ ያገኘ ጸሎት እንደዚህ ሰው ያለ ጸሎት የለም ይባላል። እዛው ጸለየ። የሰውዬ የሚገርማችሁ ከሞላ ጎደል እኮ የሞተ ያለ ሰውዬ እኮ ነው። ወኔ ወደ እግሩ አካባቢ ሳይሞት ይቀርባል ነው አንተ ተጋምሷል። እውነቴን እኮ ነው፣ እያጣጣረ እኮ ነው። እኔ አሁን ዝም ብዬ ሳለው ብትረ እባክህ በመንግስት ስትመጣ አስብ ያለ ነው የሚመስለኝ። እኔ እየሞተ ያለ ማርያምን እውነቴን ነው እየሞተ ያለ ሰው ተንጠልጥሎ የዋለ ሰው ነው። ግን እግዚአብሔር ምን አለ? እኔ በጣም ነው ማርያምን ተስፋዬ ይለመልማል። እኔ
ወዲያው ምን አለ? ዛሬ ከኔ ጋራ በገነት ትሆናለህ። አንተ ተቀድሞ በውያ ለአዳም ውስተ ገነት፣ ከአዳም አስቀድሞ የት ትገባለህ? አሁን ይሄ ሰውዬ በመንግስት አስበኝ ሲለው ክርስቶስ እስቲ ቆይ ማመልከቻ ጥሩ ነው፣ ጸሎቱ ጥሩ ነው፣ ልባም ሰው ነህ፣ ለማንኛውም ላብ ልንገረውና መልሱን እነግርሃለሁ ብሎታል። አላ ወሳኝ አምላክ ነው እግዚአብሔር። ያጸደቀ እግዚአብሔር የሚኮንንስ ማን ነው? የሚማልደው ማን ነው? መማለድ ማለት ለምሳሌ አንድ ምሳሌ ስጣችሁ። አሁን እናንተ ሐኪም ቤት ሄዳችሁ ዶክተሩ መድኃኒት ያዝላችኋል። ደህና ዋላችሁ? እርሶ ማን ነው ስሞት? እርሶ ጠይሙ። እርሶ ጣቴን ያነጣጠርኩበት መቼም የሆነ ሰው ላይ ሳላነጣጠር አልቀርም ብዬ ነው። ይንገሩኝ ማን ነው ስሞት? ምን አሉኝ? ምን አሉኝ? ኧረ ተናገሩ፣ ግድ የላችሁ። የሀገር ውስጥ ገበያ አይደለው። ምን አስደነገጣችሁ? እኔ እሸቱ አለማየሁ ነኝ። ምን ነበር የጠየኳቸው? አስጠፉብኝ አይደለም። ኧረ ሀሳቡ ምን ነበር? ለምሳሌ ሐኪም ቤት ሄዳችሁ ዶክተሩ ኪኒን ሰጣችሁና 7 ቀን ጧት 2 ቀን 2 ማታ 2 ዋጥ ይላችኋል አይደለም? ተቀበላችሁ፣ ቤታችሁ ገባችሁ። በዶክተርና በእናንተ መካከል 7 ቀን ግንኙነት አለ የለም? ምን ተቀበላችሁ መታችኋል? ለስንት ቀን? 7 ቀን ዋጥና ምንድነው ያላችሁ? ናና ያላችሁ። በእናንተና በሐኪሙ መካከል ግንኙነት አለ የለም? እንዴት ነው ግንኙነት? መረቂቅ ነው እንደ ሐኪሙ እንዴ? እሺ ጧት መጥቶ አንተ እንትና መድኃኒቱን ዋጥከው እንደ ይላችኋል? እናንተ 10 ጊዜ ከምቅም ብላችሁ 6ቱን አንድ ጊዜ መቃም ትችላላችሁ? አትችሉም። መብታችሁ ነው። መድኃኒቱን ከሰጠ በኋላ በእናንተና በዶክተርና በበሽተኛው መካከል ግንኙነት የለም። የኛ አምላክ ግን ይሄን በደንብ ተረዱኝ። ስጋዬን የበላ ደሜን የጠጣ እሺ ይሄ መድኃኒት ሰጥቶናል አልሰጠንም? መድኃኒቱን ሰጥቶን እንደ ዶክተር በቤቱ አልተኛም። ሁል ጊዜ በምንጽሄ ቅዳሴ ስጋው ደግሞ ሲቀበሉ ምን ነበር? ምን ነው ቅዱስ ሀበኒ ከመእንሳ ዘንተ ስጋ ለሕይወት ዘንበለ ኩነኔ። ይህን ስጋ ያለ ፍርድ ይህን እንደምቀበል ዘንድ መቀበሉ ስጠኝ ነው። ስጋውና መቀበሉን ስጠኝ ነው። ምን መቀበሉን ነው የሚሰጥ? ስጋውንማ ሰጥቶናል። አንድ ጊዜ ደፍሬ እበላህ ዘንድ ደፍሬ እጠጣህ ዘንድ ምክንያቱን ትቼ በኃጢአት ማመካኘቴን ስትቼ ንስሐ ገብቼ ደፍሬ ስጋህን እንዲበላ ደምህን እንዲጠጣ መድኃኒቱን እንዲውጥ አርገኝ ብለን እንጸልያለን። ክርስቶስ ስጋውን ሰጥቶን ደሙን ሰጥቶን ያመነ የተጠመቀ ይድናል ብሎን አንድ ጊዜ አዝዣቸዋለሁ እንደ ዶክተሩ ቤቱ ሄዶ የሚተኛ አምላክ አይደለም። ዛሬም በሰማይ ሆኖ ይቆጣጠረናል። ከኛ ጋር ነው። ሁል ጊዜ ዘወትር ከኛ ይማልዳል ማለት ዘወትር ከእናንተ ጋር ነው ማለት። እየሰማችሁ ነው? እኔም በማርያም ስሙን አሁን ክርስቶስ ተነስቷል፣ ሙቷል፣ ተቀብሯል፣ ተነስቷል፣ አርጓል። በማን ቀኝ ነው ያለው? በአብ ቀኝ ነው ያለው። አሁን ግን ዛሬኛ ስጋውን ስንበላ ደሙን ስንጠጣ ንስሐ ስንገባ አምነን ተጠምቀን ስንድን ከኛ ጋር አለ የለም? አሁን እዛ አለ የለም? ባጭሩ አለ የለም? ስለዚህ መድኃኒቱን ብቻ ሰጥቶ ቤቱ ተኝቷል አልተ የሐኪሞች ጠባይ ነው። ምናልባት አንተ ዶክተሩ ላንተ መድኃኒት ሰጥቶ የሆነ ቦታ እኮ ሰክሮ ሊሆን ይችላል ወይም ራሱ ታሞ እየማቀቀል ምን ታውቃለህ አንተ? ምንም መረጃ የለም። ይሄኛው መድኃኒት ግን ከዶክተሩ ጋራ ግንኙነት ብቻ ሰው ተዋህደነዋል። ስጋዬን የበላ ይላል። እንደውም እዛው ላይ ስጋዬን የበላ ደሜን የጠጣ እኔ ከሱ ጋር ሆናለሁ እሱም ከኔ ጋር ምን ይሆናል? ይዋሃዳል ነው የሚለው። ስለዚህ ዘወትር ከእናንተ ጋር ነው ጧት ማታ ማለት ነው። አንድ የኦርቶዶክሳዊ ተዋህዶ ቤተክርስቲያን መምህር አማኝ መሆን አለበት። ቤተክርስቲያኒቱ ያስቀመጠችውን ከቆቆሩ ዕጣን ከትርኳሿ ሻማ እስከ ክርስቶስ ድረስ ያለውን ጥቅልል አድርጎ ውጦ ያመነ እንጂ ከመረቋው ጥል ከስጋው ጾመኛ ነኝ የሚል አንዱን ጥሎ አንዱን አንጠልጥሎ መናፍቅ ማለት ይላሉ ኪዳነ ወልድ ክፍሌ። መናፍቅ ማለት ግማሹን ተላጭቶ ግማሹን ያጎፈረ ማለት ነው ይላሉ። እየሰማችሁ ነው? ለምሳሌ እኔ ከዚህ እንደዚህ ብላጭ ከዚህ የሚያዩኝ ሰዎች ምንድነው የሚሉኝ? መላጣ ነው የሚሉት። እነዚህስ ጎፈሬ። አሁን ሁለቱን አምታተዋቸው ማለት ነው። ኢየሱስ አዳይ ነው ብሎ ጸጉሩን ያሳያችሁና አማላጅ ነው ብሎ መላጣውን ያሳያችኋል ማለት ነው። በዚህ በምሳሌ ሊቃውን
የተናገሩት። መናፍቅ ማለት አንዱን ጥሎ አንዱን አንጠልጥሎ የሚሄድ ማለት ነውና እነ ህሊና እነ ብርሃኑ አድማስ እነ ያረጋል እነ ሄኖክ አባቴ ገብረ ኪዳን ናቸው። ሌሎችም አሉ እንደዚህ አይነት እኔ እምነት ያላችሁ እግዚአብሔር ነበሩ ከመባል ይሰውረን። እናንተም ከማጨብጨብ አለፋችሁ እንደው ጸልዩልን እስቲ እንደው አባከናችሁን እኮ እንደው እውነቴን እስቲ ጸልዩልን እንደው አስተማሪዎቻችንን እንዴ እኛ ለአውሮፕላን ስንገባ እኮ ለፓይለቱን ጸልያለን አናውቀውም እኮ ቢከሰከስ ዜና ሲሰራ ምን ተብሎ ነው የሚሰራው? ፓይለቱን ጨምሮ ይሄን ያህል ሰው ሞቶ ነው የሚባለው። ስለዚህ ለኛ መጸለይ ያለባችሁ ስተን እንዳናስታችሁ ወርቀን እንዳንጥላችሁ ጠፍተን እንዳናጠፋችሁ እስኪ ጸልዩልን። ቅዱስ ጳውሎስ እንኳን እኛ ገና ተራዎቹ በመንፈሳዊ ሕይወት ዳደያልን ያለ ነው ቀርቶ ቅዱስ ጳውሎስ እስከ ሶስተኛው ሰማይ የተነጠቀ ክርስቶስ በአንደበቱ ምርጥቃ ነው አይሩ የረሰይ ኮካ ከመተኮነ ብርሃኑ ለአሕዛብ ምርጥቃ አድርጌሃለሁ ያህዝ በጨለማ ለአሕዛብ ብርሃን አድርጌሃለሁ ብሎ በልብሱ ቁራጭ ልብሱ እንደ ሽሮፕ እንደኪን በየመንደሩ እየታደለ ሙት የሚያስነሳል ቅዱስ ጳውሎስ እንኳን የቆሮንቶስን የኤፌሶን የወሮበሎች የዝግቡን ባርሶች እንኳን ጸልዩልን ብሏቸዋል። እናንተማ መንፈሳውያን አባቶች አለ ብዙ ክርስቲያኖች ጸልዩልን እስኪ ለአገልጋዮች ለጳጳሳቱ ለፓትር ለካህናቱ መጸለይ ልመዱና ወንድማችን እግዚአብሔር ይስጥልን። አሁን ጾም ውስጥ ነው ያለነው። ከልባችን እንጹም እስቲ ከቂም ከበቀል ከጥላቻ ከመቃየም የተቆራረፋችሁ ከጎረቤት ከስራ ባልደረቦቻችሁ ጋር የተቆራረፋችሁ ከሚስቱ ጋር በላይ ስጋ ሲበላ ውሎ ሚስቱን ያኮረፋል አይደለም። እንግዲህ ሚስትን አኩርፈህ እንኳን እግዚአብሔር ነው ህሊናሩ ይከስሃል። እውነቱን ለመናገር ሚስት ባልሽን አኩርፈሽ እግዚአብሔር ይከስሻል። ስለዚህ አሁን ስትመለሱ ማታ ዛሬ ቤተክርስቲያን ሂጄ መጋቢ አዲስ አይደለም እግዚአብሔር በሁለት ሰዎች አድሮ ተናግሮኛል። ስለዚህ እኔ ባለቤቴ ፍቅሬ እናቴ ባለቤት ይቅርበ ይበሩና እስኪ እንደው ጫማቸው ለርቃችሁ ቀልባችሁን ግፈፏቸው እስቲ እንደው ሰርፕራይዝ አድርጓችሁ በእናንተ ቋንቋ ይቅርታ በመጠየቅ እውነቴን ነው። ሚስት ያኮረፍካት ሚስት ካለች ግባና ጫማው ላይ ወደቅና እስቲ ዱብዳ ወርድባት እንደው ማስደንገጥ ይባላል አይደለም? ይሄ ሰርፕራይዝ አይደለም? ስለዚህ እንደዛ ሆነን ከጾምን ማዕቱ ይመለሳል፣ ጥላቻው ይመለሳል፣ የነደደው እሳት ይበርዳል፣ የተጠቃጣው ማዕት ይመለሳል። ዛሬ እውነቱን ለመናገር በጣም ብዙ ፈተናዎች አሉ። እኛ ብቻ አይደለም የበለጸገው ዓለም የሰለጠነው ዓለም ሁሉም ውጥረት ላይ ነው። ሁሉም አይነቱ የችግራችን አይነት ነው እንጂ የሚለያየው ሁላችን መከራ ውስጥ ነው ያለው። ስለዚህ የነደደውን የሚያበርድ የፈረሰውን የሚገነባ የተቆረጠውን የሚቀጥል ማን ነው? እግዚአብሔር ነው። ስለዚህ ያን እንዳደርግ እንደው እናቶች አባቶች እንደው ደፍረን ሽቅብ እንናገራቸዋለን። ከቂም ከበቀል ከጥላቻ ነፃ ወጣችሁ ከጎረቤቶቻችሁ ጋር ተስማምታችሁ ጎረቤቶቻችሁን አኩርፋችሁ እዚህ ለመሳለም ከመጣችሁ ተላታሚዎች እንጂ ተሳላሚዎች አይደላችሁ። መላተም ይቻላል ዘበሩ ላይ ጎረቤታችሁ ይቅር ብላችሁ ወንጌል ላይም ተጽፏል። ስለት ልታስገባ ለቤተሰብ ምጽዋት ልትሰጥ ሄደ የተጣላው ጠላት የተጣላው ትዝ ቢልህ አስቀምጥና ሄደ ወንድምን ታርቀህና በደላችንን ይቅር በለን ካልን በኋላስ አቤት እቺ ስትጣፍጥ ቀጥላ ያለችው እኔ ብዙ ጊዜ ታዳግተኛለች። ገርማችኋል። በደላችንን ቀጥሎስ እቺኛው ከበድ አትልም። እኛ ግን ደፋሮች ስለሆነ እኮ ምንም ቅር አትለንም እኮ። ይሄ ማለት ምንድነው? እኔ ይቅር እንዲል ከፈለክ ሚስትህን ይቅር ባላት፣ እኔ ይቅር እንዲል ከፈለክ ባለሽን ይቅር በይው፣ እኔ ይቅር እንዲል ከፈለክ ጎረቤቶቻችን ይቅር ባላቸው፣ እኔ ይቅር እንዲል ከፈለክ የሥራ ባልደረቦቻችን ይቅር ባላቸው። ከቂም ከበቀል ከጥላቻ ልቡናህን አንጻ። ልብስህን በውሃ እንዳጠብከው ሰውነትን በንስሐ አጥበህና እኔ እፈውስሃለሁ፣ እቀድስሃለሁ፣ እለውጥሃለሁ፣ እቀይርሃለሁ፣ በበረከት አጥለቀልቅሃለሁ ብሏል እግዚአብሔር። የመከረን ያስተማረን የነበረ ያለ አምላከ ሊቃውንት እግዚአብሔር ክብርና ምስጋና ይግባው።